ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በተለያዩ ቦታዎች በእስር እየተሰቃዩ የሚገኙ የመከላከያ ሰራዊት አባላት ከ10 ሺህ በላይ እንደሚደርሱ ተገለጸ። በተለይ የአማራ ብሔር ተወላጅ የሰራዊቱ አባላት ቁጥር በከፍተኛ ሁኔታ እየጨመረ መምጣቱን ከመከላከያ ሚኒስቴር የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። ከቅርብ ጊዜ ወዲህ ከወታደራዊ እስር ቤቶች በሌሊት እየተወሰዱ የሚረሸኑ ወታደሮች መኖራቸውን በመግለጽ የድረሱልን ጥሪ የሚያቀርቡ የሰራዊቱ አባላት እንዳሉም ተመልክቷል። በመከላከያ መረጃ ዋና መምሪያ አማካይነት ከየእዙ የሚታፈሱት የሰራዊቱ አባላት በዋናነት በብሔር ማንነታቸው ቢሆንም ለግዳጅ ፍቃደኛ አለመሆንና ሌላውን የሰራዊቱን ክፍል ለአመጽ የሚገፋፉ እንቅስቃሴዎችና አቋሞችን ማንጸባረቅ በሚል የሚታሰሩት ከቅርብ ጊዜ ወዲህ ቁጥራቸው እየጨመረ መምጣቱን ነው ለማወቅ የተቻለው። በእርስ በርስ ግጭቶች ውስጥ ሰራዊቱ እንዲገባ የሚደረግበት ሁኔታ ከፍተኛ ተቃውሞ እየፈጠረ መሆኑን የገለጹት የአንከር ሚዲያ ምንጮች በአማራ ክልል ባለው ጦርነት ከኦሮሞ ነጻነት ሰራዊት ኦላ ጋር እየተደረገ በሚገኘው ውጊያ እንዲሁም በየሰፈሩና በየመንደሩ ለሚነሱት የህዝብ ቅሬታዎች ሳይቀር የሰራዊቱ አባላት ግዳጅ እንዲወጡ እየተደረገ ያለው የመንግስት እርምጃ በሰራዊቱ ውስጥ ከፍተኛ ክፍፍል እየፈጠረ መሆኑም ተገልጿል። በአሁኑ ጊዜ በዳንግላ ወታደራዊ ካምፕ፣ በሁርሶ ወታደራዊ ማሰልጠኛ፣ በአዋሽ አርባ ወታደራዊ ካምፕ፣ በቀድሞ ታጠቅ ጦር ሰፈር በሚገኝ ስውር ማሰቃያ ቦታ፣ በመከላከያ ኮንስትራክሽን ድርጅት ቅጥር ግቢ፣ በቢሾፍቱ ደብረ ዘይት ሚሳኤል ምድብተኛ ግቢ፣ በቢሾፍቱ ደብረ ዘይት አየር ኃይል፣ በአዲስ አበባ ጦር ኃይሎች እንዲሁም በስድስቱም የመከላከያ እዞች ዋና ማዘዣ ጣቢያዎች ውስጥ በሚገኙ ስውር እስር ቤቶች ውስጥ በአጠቃላይ ከ10 ሺህ በላይ የመከላከያ ሰራዊት አባላት ታስረው እንደሚገኙና ከፍተኛ ስቃይ እየደረሰባቸው እንዳለ ለማወቅ ተችሏል። በተለይ በሁርሶ ወታደራዊ ማሰልጠኛ ካምፕና በአዋሽ አርባ ወታደራዊ ካምፕ ከእስር በተጨማሪ ማሰቃየትና መረሸን በስፋት የሚካሄድባቸው እንደሆነ ተገልጿል። በሁርሶ ማሰልጠኛ ካምፕ በሚገኝ ጨለማ በሆነ ስውር ማሰቃያ እስር ቤት በመከላከያ መረጃ ዋና መምሪያ ተለይተው በልዩ ትኩረት የሚታሰሩ የወታደሩና የሲቪሉ አመራሮች በብዛት የሚገኙበት ሲሆን በአዋሽ አርባ ከሰም ስኳር ፋብሪካ አካባቢ ባለው የደቡብ እዝ ወታደራዊ ካምፕ በቆርቆሮ በተሰራ መጋዘን ውስጥ በሺዎች የሚቆጠሩ የሰራዊቱ አባላት ታጭቀው መታሰራቸውን ካገኘነው መረጃ ለማወቅ ተችሏል። ይህ አካባቢ ከፍተኛ ሙቀት ያለውና የመጠጥ ውሃ የማይገኝበት በመሆኑ እስረኞች በውሃ ጥም ብቻ እየሞቱ እንደሚገኙ ለእባብ ጊንጥና ለተለያዩ የዱር አውሬ የተጋለጡ በመሆናቸው በየሰዓቱ እስረኞች ህይወታቸው እያለፈ መሆኑም ተመልክቷል። በየጊዜው እየጨመረ በመጣው የወታደሩ ክፍል አፈና፣ እስርና እርሸና ምክንያት የመከላከያ ሰራዊቱ የመዋጋት ፍላጎትና ሞራል እንደሌለው ባገኘው አጋጣሚ እጁን እየሰጠ እንዳለ በአንዳንድ አካባቢዎችም ከሰራዊቱ አመራሮች ጋር የከረረ ፍጥጫ መፈጠራቸውን የሚያሳዩ መድረኮች እየተበራከቱ መምጣታቸውን በዚህም የአብይ አህመድ አገዛዝ ከፍተኛ ጭንቀት ውስጥ እንደሚገኝ ከደረሰን መረጃ ለማወቅ ተችሏል። የኢትዮጵያ ጅቡቲ የምድር ባቡር ድርጅት በኦሮሚያ ብልጽግና ባለስልጣናት በተዘረጋው የጥቅም መረብ ከፍተኛ ምዝበራ እየተፈጸመበት ነው ተባለ። የድርጅቱ ስራ አስኪያጅ ሆኖ በቅርቡ የተመደበው ታከለ ኡማ ኃላፊነቱን ከተረከበ በኋላ ዘረፋው ተባብሶ የድርጅቱ ህልውና አደጋ ውስጥ መግባቱን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። ስማቸው እንዳይጠቀስ የጠየቁ የምድር ባቡር ሰራተኞች ለአንከር ሚዲያ በላኩት መረጃ መሰረት በኢትዮ ጅቡቲ የምድር ባቡር ላይ የሚፈጸመው ስርዓትና ደንብ ያልተከተለ አሰራር፣ ውንብድናና ዘረፋ ለሚመለከተው የበላይ አካል ቢያሳውቁም በቅርቡ የኢትዮ ጅቡቲ ባቡርን በዋና ስራ አስፈጻሚነት እንዲመራ በአብይ አህመድ የተሾመውና ተቋሙን ለከፍተኛ ኪሳራ እየዳረገ ያለው ታከለ ኡማን የሚያስቆመው እንዳልተገኘ ገልጸዋል። ታከለ ኡማ በአሰራሩ ቅሬታ የሚያሳድሩ ሰራተኞችን ሰብስቦ እያንዳንዱ
እያንዳንዳችሁ ለፈለጋችሁት አካል መናገር ትችላላችሁ፣ እኔን ማንም ምንም አያደርገኝም በማለት ምላሽ እስከ መስጠት መድረሱን ገልጸዋል። የምድር ባቡር ሰራተኞች እንደሚገልጹት አቶ ታከለ ኡማ የኢትዮጵያ ጅቡቲ ባቡር ዋና ስራ አስፈጻሚ ሆኖ ከተመደበ በኋላ በምድር ባቡሩ ድርጅት ላይ የሚፈጸመውን ውንብድና፣ ሙስና፣ ዘረፋና አድሏዊ አሰራር በከፍተኛ ደረጃ ከማደጉ የተነሳ ህልውናው አደጋ ላይ መውደቁን ነው የሚናገሩት። ቀደም ሲል በነበሩ ዓመታት የኦሮሞ ብልጽግና ሰዎች ጅቡቲ ላይ የተመደበው አምባሳደር ብርሃኑ ጸጋዬ፣ የፌዴራል ፖሊስ አዛዡ ደመላሽ ገብረ ሚካኤል፣ የኦሮሞ ጄኔራሎች፣ ባለስልጣናትና ባለሀብቶች በአንድ ላይ በመተባበር የምድር ባቡሩን የግል ንብረታቸው አድርገው የኮንትሮባንድና የህገወጥ ንግዶች ማካሄጃ እንዳደረጉት ሲገለጽ ቆይቷል። የኦሮሚያ ብልጽግና ባለስልጣናትና የጸጥታ አመራሮች ህገወጥ የጦር መሳሪያ፣ አደንዛዥ እጽ፣ የውጭ ምንዛሪ፣ ወርቅና የከበሩ ድንጋዮች፣ የኮንትሮባንድ መድኃኒቶች፣ የመኪናና የማሽነሪ መለዋወጫዎች፣ ብረታ ብረቶች፣ ኤሌክትሮኒክስ ዕቃዎችን በተደራጀ መንገድ ወደ ሀገር ውስጥ እንደሚያስገቡና አንዳንዶቹ ደግሞ ከሀገር እንደሚያስወጡ አብይ አህመድና ሌሎች ባለስልጣናት ጭምር የሚያውቁት እንደሆነም ተመልክቷል። አቶ ታከለ ኡማ ከነብርሃኑ ጸጋይና ደመላሽ ገብረ ሚካኤል ጋር በመሆን የሙስና የዘረፋውንና የኮንትሮባንድ ንግዱን ከዚህ በፊት ታይቶ በማይታወቅበት ደረጃ በማሳደግ ከፍተኛ አደጋ ለድርጅቱ መደቀኑን ነው በመረጃው የተመለከተው። የባቡር ገቢ የቻይና ኩባንያ በሚያስተዳድርበት ጊዜ ከነበረው ከ16 እስከ 20 ሚሊዮን ዶላር የወር ገቢው አቶ ታከለ ኡማ ከተረከበ ወዲህ ወደ 4 ሚሊዮን ዶላር ማሽቆልቆሉን የድርጅቱ ሰራተኞች ገልጸዋል። በቅርቡ ታከለ ኡማ የድርጅቱን ትርፋማነት በተመለከተ ለሚዲያ ተቋማት የሰጠው መረጃ ከእውነት የራቀ መሆኑን የሚገልጹት ሰራተኞቹ የምድር ባቡሩ በከፍተኛ ኪሳራ ህልውናው እያከተመ መሆኑንም መረጃዎችን በማቅረብ ገልጸዋል። አቶ ታከለ ኡማ ተቃውሞ የሚያቀርቡትን የድርጅቱን ከፍተኛ ባለሙያዎች በማባረርና በማሰር ድርጅቱን ሙሉ በሙሉ ህልውናውን እንዲያጣ እያደረገ ሲሆን 9 የኢትዮጵያ ምድር ባቡር ኢንጂነሮች በታከለ ኡማ ትዕዛዝ በሸገር ከተማ ገላን ፖሊስ ጣቢያ ታስረው እንደሚገኙ የደረሰን መረጃ ያመለክታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጣሉትን የውጭ እርዳታ ገደብ ተከትሎ የአብይ አህመድ አገዛዝ ከፍተኛ አጣብቂኝ ውስጥ ሊገባ እንደሚችል እየተነገረ ነው። ከወዲሁ በርካታ ፕሮጀክቶችና የተጀመሩ የድጋፍ ዘርፎች በመቋረጣቸው የአገዛዙን አቅም እያዳከሙ መሆኑን መረጃዎች ያመለክታሉ። የጤና ሚኒስቴር በመላ አገሪቱ 5000 ሰራተኞችን ማባረሩን የሚገልጽ ደብዳቤ ለየክልሎቹና ለሁለቱ የከተማ አስተዳደሮች መላኩ ለማወቅ ተችሏል። በአሜሪካው ዓለም አቀፍ የልማት ድርጅት USAID እና በማዕከላዊ የበሽታዎች መከላከያ ድርጅት CDC ቀጥተኛ የበጀት ድጋፍ በጤና ሚኒስቴር ስር የሚገኙ ከ5000 በላይ ሰራተኞች የሥራ ውሏቸው ተቋርጦ እንዲሰናበቱ የተደረገ መሆኑን ነው የተገለጸው። ሁለቱ የአሜሪካን ተቋማት በትራምፕ አስተዳደር ውሳኔ ምክንያት ድጋፋቸውን ማቋረጣቸውን የሚገልጽ ማሳሰቢያ እንደደረሰው የጠቀሰው የጤና ሚኒስቴር በዚህ የተነሳ በጀት ባለመኖሩ ሰራተኞች እንዲሰናበቱ መደረጉን በበተነው ደብዳቤ ላይ አመላክቷል። ሁለተኛ የስልጣን ዘመናቸውን የጀመሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የውጭ እርዳታዎች ለ90 ቀናት እንዲቋረጡ የሰጡትን መመሪያ ተከትሎ ለሀገራት ከፍተኛ ችግር ውስጥ የገቡ ሲሆን ከዩክሬን ቀጥሎ ሁለተኛዋ የአሜሪካንን ድጋፍ የምታገኘው ኢትዮጵያ የትራምፕ እርምጃ ከፍተኛ የሆነ ኢኮኖሚያዊና ማህበራዊ ቀውሶችን ሊያስከትልባት እንደሚችል የፖለቲካ ታዛቢዎች በመግለጽ ላይ ናቸው። በአመት የ1.6 ቢሊዮን ዶላር የቀጥታና ተያያዥ ድጋፎችን ከአሜሪካ የሚቀርብላት ኢትዮጵያ በትራምፕ የሰሞኑ ውሳኔ ምክንያት ቀላል የማይባል አደጋ ውስጥ ልትገባ እንደሚችል ተመልክቷል። በተለይም በኤችአይቪ ኤድስ መድኃኒት አቅርቦትና በእርዳታ እህል በኩል ከፍተኛ ክፍተት የሚፈጠር ሲሆን በመቶ ሺዎች የሚቆጠሩ ዜጎች አደጋ ላይ መውደቃቸውን የደረሰን መረጃ ያመለክታል። የአብይ አህመድ አገዛዝ ባልተጠበቀው የፕሬዝዳንት ትራምፕ እርምጃ ምክንያት ለሚደርሰው ሀገራዊ አደጋ ያልተዘጋጀ በመሆኑ በመጪዎቹ ወራት በሀገሪቱ የሚፈጠረው ቀውስ የሚያሳስብ እንደሆነም ተመልክቷል። በኮሪደር ውበትና የሀገሪቱ ቁልፍ ችግሮችን ወደ ጎን ባደረጉ ብልጭልጭ ግንባታዎች የተጠመደው የአብይ አህመድ አገዛዝ በአሜሪካን መንግስት በተወሰደው እርምጃ ምክንያት የሚያጋጥሙትን ዘርፈ ብዙ ችግሮችን በተመለከተ እስካሁን ለህዝብ ያቀረበው የመፍትሄ ሐሳብ የለም። የኬንያው የቀድሞ ፕሬዝዳንት ኡሁሩ ኬንያታ
ኬንያታ ችግሩ አፍጥጦ መጥቶብናል፣ ትራምፕን መውቀስ አይገባም፣ ይህ የማንቂያ ደውል ነው ሲሉ ለአፍሪካውያን ጥሪ ማድረጋቸውም የሚታወቅ ነው። በመጨረሻም ኬንያ በአብይ አህመድ አገዛዝ የተሳሳተ መረጃ ምክንያት ለዘመናት የቆየውን ገለልተኛ ሚናዋን እንዳታበላሽ የኦሮሞ ነጻነት ሰራዊት ኦላ መልእክት ማስተላለፉን አስታወቀ። ሰሞኑን የኬንያ ፖሊስ በአዋሳኝ የድንበር አካባቢዎች በተለይም በመርሳቤትና በአሲኦሎ የከፈተውንና የኦሮሞ ነጻነት ሰራዊት ላይ ያነጣጠረውን ጥቃት ተከትሎ መግለጫ ያወጣው የኦላ ዋና ማዘዣ መምሪያ የኬንያ ፖሊስ ድርጊት የአብይ አህመድ ጀነራሎች የተዘፈቁበትን የኮንትሮባንድና የመሳሪያ ሽያጭ እንቅስቃሴ እንዲድበሰበስና እንዳይታወቅ የሚያግዘው ነው ሲል ለኬንያ መንግስት ባስተላለፈው መልእክት ላይ አሳስቧል። የኦሮሞ ነጻነት ሰራዊት የሚንቀሳቀስበት 95 በመቶ የሚሆነው መሬት በኢትዮጵያ ግዛት ውስጥ ደቡባዊ ኦሮሚያ የሚገኝ ነው ያለው የኦሮሞ ነጻነት ሰራዊት ኦላ ዋና ማዘዣ ጣቢያ 5 በመቶ የሚሆነው በኬንያ ድንበር አቅራቢያ እንደሰፈረ ገልጿል። የሰራዊታችን እንቅስቃሴ የኬንያን ሉዓላዊነት ባከበረ መልኩ የሚደረግ ነው ብሏል ኦላ በመግለጫው። ድንበር ተሻጋሪ የአደንዛዥ እጽ፣ የሰዎች ዝውውር፣ የህገወጥ ንግድ እንቅስቃሴ የሚተላለፍበት ቀጠና መሆኑን ያመለከተው ኦላ በዚህ ህገወጥ ተግባራት የተሰማሩት የአብይ አህመድ ጀነራሎች በሰጡት የተሳሳተ መረጃ ብቻ የኬንያ ፖሊስ የከፈተው ኦፕሬሽን ችግሩን የሚፈታ አይደለም ሲል የኦሮሞ ነጻነት ሰራዊት ኦላ ለኬንያ መንግስት ባስተላለፈው መልእክት ላይ አመልክቷል። በአብይ አህመድ አገዛዝ የተሳሳተ መረጃ ምክንያት የኬንያ መንግስት እየወሰደ ባለው እርምጃ ወንጀለኞች እንዲያመልጡ፣ ህገወጥ ተግባራት እንዲጠናከሩ ያደርጋል ያለው ኦላ በዚህም በከፍተኛ ደረጃ ሀብት እያካበቱ ያሉት የአብይ አህመድ ጀነራሎች ተጠቃሚ እየሆኑ ነው ሲል ስለ ጉዳዩ ስጋት እንዳለው ገልጿል። ኬንያ ገለልተኝነቷን መጠበቅ አለባት፣ የአብይ አህመድ አገዛዝ ጎትቶ ወደ ግጭት ውስጥ እንዳያስገባት ነገሮችን ዳግም እንድታጤነው ኦላ በመግለጫው አመልክቷል። ኬንያ ሰሞኑን እየወሰደች ያለችው ልዩ ኦፕሬሽን የኦሮሞ ነጻነት ሰራዊት ላይ ያነጣጠረ መሆኑን ዘገባዎች ያመለክታሉ። እኛ የምንኖረው ዙዋይ ሐይቅ ውስጥ ነው፣ ደሴት ውስጥ ነው የምንኖረውም ደግሞ እኛ እዛው በተከለለችው ቦታ ነው የምናገኘው። አገልግሎትም በአብዛኛው ከውጪ ከሚመጡ ግብአቶች ናቸው የምንኖረው ማለት ነው። ከዙዋይና ከመኪና እዛ ነው የምናገኘው። እንደገና ደግሞ የምናመርተውንም መጠነኛ ስራ ቢሆን አትክልት ተበላሽቶ ነው ማሳ ላይ እየበሰበሰ ያለው። ጓሮ አትክልቶች ሰውን ፓፓዬ ሰው የተከለው እንደ ሽንኩርት አይነት እነ ቃሪያ ሁሉም እየበሰበሰ ነው ያለው። ቢያንስ ማህበረሰቡ ተበድሮ የሰራበትን የነገውን ኑሮ መራት የማይችልበት ደረጃ 0% ላይ ገብተዋል። ሁለተኛ ደግሞ አገልግሎቱ ራሱ አጥቶ ታማሚ ሕክምና አጥተዋል። አዛውንቶች ደግሞ ቀለባቸውን ነዋሪ በሙሉ ቀለቡን አጥቶ መገልገል ያልቻለበት ሁኔታ ነው ያለው። እንደገና በጣም አቅማና ሳይሆኑ ባል አልባ ሴቶች አሉ፣ ወላጅ አልባ ልጆች አሉ። እነዚህ ሰዎች በደንግላ እንኳን ባለቤታቸው ቀጥፎ ወደ ሌላ ቦታ ሄዶ የሚያመጣላቸው አካል የለም። ስለዚህ እነዚህ ሰዎች በጣም እየተጎዱ ያሉበት ሁኔታ ነው ያለው። በሽተኛውም ስኳር ህመምተኛ መድኃኒት ማግኘት ያልቻሉበት፣ ወላጅ እናትም ደግሞ ልጇን መቅበር ያልቻለችበት፣ ጥምዶች ደግሞ ባለቤታቸው ሲሞት መቅበር ያልቻለበት፣ ልጅ ለእናቷ ማልቀስ ያለችበት የመጨረሻ ደረጃ ነው ያለ ነው። ጀልባው ከተያዘ 3 ሳምንት አልፎታል። አሁንም እስከዛሬ ድረስ ተለቀቀ። ማለት ይሄ ጀልባ እየተመላለሳችሁ ህይወታችሁ የሚያስፈልጋችሁ ለኑሯችሁ የሚያስፈልጋችሁን የምታሟሉበት መጓጓዣ ነው እንዳይንቀሳቀስ የተደረገው? አዎ እሱ ነው። ያለሱ የትም መንቀሳቀስ አንችልም። አሁን ለምሳሌ ገባህ ማለት ዙሪያ ውሃ ነው፣ በውሃ የታጠረ ነው። ስለዚህ ከዛ ውጪ መንቀሳቀስ መሸጥ አችልም፣ ወፍጮ ቤት መሄድ አችልም፣ ሕክምና መሄድ አችልም፣ የተማሪ ቀለብ ማመላለስ አችልም፣ ሰው ማሳከም አችልም፣ ነፍሰ ጡር ራሷ ወደ ሕክም ቤት መሄድ አችልም፣ ሰው ቢሞት ለቅሶ ለሀዘን ለደስታ መሄድ አችልም፣ ለተማሪዎች ቀለብ መመላለስ አይችልም፣ ለእርሻ መመላለስ አችልም፣ ወደ ሄደ ስራ መፍጠር አችልም። የተሰሩ አትክልቶችም አሁን እንዳልኩ እየተበላሹ ነው ያሉት። ሰው ስነ ልቦናው በጣም ተጎድቷል፣ እያለቀሱ ነው ያሉት። እንግዲህ ሰው ታሞ ሕክምናን ካላገኘ፣ ለጎሮሮ ኢቭን ዱቄት ወፍጮ ቤትን ካላገኘ፣ ገበያ ሄዶ ሸምቶ ካላገባ፣ ነግዶ ካላተረፈ፣ እጅ ያለው እህል አልቆ ዱቄት አልቆ ከብት ያለችውን አንድ ፍየልም ሽጦ ካልተጠቀመ እንዴት ነው የሚኖረው? ልጆች ከቤተሰቦቻቸው ተቆራርጠው ነው ያሉት ለ3 ሳምንት ያክል። ቀለብ የሚመጣው ለተማሪ በእንደዚህ አይነት ጀልባ ነው።
ያለሱ ማንንም መንቀሳቀስ አይችልም። እንኳንም ደሴቱ ነዋሪዎች ቀርተው ከደሴቱ ውጪ ዙሪያው ላይ ያሉት አካባቢው ራሱ በሱ ነበር የሚጠቀመው። በሌላ ቦታ መንገድ ትራንስፖርት ሲዘጋ በጀልባ ነበር ሲጠቀሙ ነበሩት። ኢቭን እኛ 100% አሁን በጣም የጉዳቱ ሰለባና የጉዳቱ ባለቤት ሆነን ነው ያለ ነው። አመት በዓል ማክበር አልቻልንም። ከቤተሰብ ጋር ተቆራርጠን ነው ያለ ነው ማለት ነው። ይሄ ጉዳት እኛ ላይ አገርሽቷል። ብንጠይቅም ዛሬ ነገ እየተባለ ምላሽ አልተሰጠንም ለማለት ነው። እንግዲህ በዛ አካባቢ የኦሮሞ ነጻነት ሰራዊት መንግስት ሸኔ ያለሚጠራው ይንቀሳቀሳል። አሁን ይሄን እንደዚህ እንዳጡን ይሄን ሁሉ ገደብ የተጣለባችሁ ወይም ደግሞ እንዳትንቀሳቀሱ ለዚህ ሁሉ ችግር ጋለጡ ያደረጋችሁ ምንድነው? ማን የትኛው አካል ነው? እነሱ አንቀሳቀሳሉ። አሁን ያልኩ አካል ማለት ነው። እነሱን ደግሞ መከላከል የሚችል ማጥቃት የሚችል መንግስት ነው። የጀልባው መዘጋት ለዚህ መፍትሄ አይሆንም። ምክንያቱም በማንኛውም ቦታ መንገድ ትራንስፖርት ተዘግቶ ያለ መንግስት በኃይል እያስከፈተ ማህበረሰቡ እንዲጠቀም ያደርጋል። እነሱ እየተንቀሳቀሱ ነበረ። እነሱንም ማስወጣት የሚችል እሱ ነው እንጂ እኛ ፈቅደን ወይ ደግሞ እኛ ወደን የምናደርገው ነገር የለም። አቅም የለንም ማህበረሰቡ። ስለዚህ መንግስት ነው የከለከላችሁ? ሸኔ ነው መጀመሪያ ነበረው ዙሪያው ላይ እሱ ነው። አሁን ግን የያዘው የመንግስት አካል እንጂ እነሱ አይደሉም። በአሁኑ ሰዓት ማለት ነው ጀልባውን የሰበሰበው የመንግስት አካል ነው። ሸኔም ነበረ በዙሪያው ላይ ማለት ነው። እነሱም ማጥፋት የሚችል መንግስት ነው እንጂ ማህበረሰቡ አቅም የለውም። የሽንኩርት መከታያ ቢላ የለውም መሳሪያ ኖሮ። ስለዚህ እነሱም በቀላሉ ማጥፋት ይችላል። እኛ ግን አሁን ሁለቱም አካል አሁን እነሱ ባሌሉበት ነው። እነሱ ሄደዋሉ ከአካባቢ የመንግስት አካል እንቅስቃሴ እያደረገ ነው። ኢቭን የጀልባ ቢፈቀድ እዛ አካባቢ ላይ በየወደቡ በየፌርማታው እየፈተሸ መጫን ይችላል። ያንን ድል ነው ያጣነበት። በአሁኑ ሰዓት ጀልባውን የያዘው የመንግስት አካል ነው። ለምንድን ነው እንዲህ የሚያደርጓችሁ? ምንድን ነው ምክንያታቸው? የተለየ ነገር አለ? ውጡ ነው የሚሏችሁ? ምንድን ነው ምክንያታቸው ለዚህ ሁሉ ችግር እንድትዳርጉ የሆነበት? መጀመሪያ ልጆቹ ሸኔዎቹ እኛ ጋር ሰፈሩት። እነሱ እየመጡ እኛ ጋር ለተወሰነ ሰዓት ያርፋሉ፣ ለተወሰነ ሰዓት ይሄዳሉ። የጀልባውን ባለቤት በማስገደድ ማለት ነው። ውጪ ሲወጣ ለስራ እንቅስቃሴ ታደርጋለህ። ስራ ቦታ በማምጣት አንተን ያግቱሃል፣ ወይ ከህይወትህ ወይ ከሱ አማራጭ ይሉሃል። ከዚያም በኋላ አንተ ተገደህ ትጭናቸዋለህ። ግን በቀላሉ እነሱን ከአካባቢው ማስወገድ ይቻል ነበረ። እነሱን ትቀልባላችሁ በሚል ነው። እኛ ግን እነሱንም ተገደን ነው የምናደርገው እንጂ ወደን አይደለም። ሁለተኛ ደግሞ እነሱን ለመቀለብ ራሱ ቀርቶ ለራሳችን እንኳን የምንቀለበው ህልም የለንም፣ አቅሙም የለንም። 3-4 መዳበሪያ ነው በአመት የሚያመርቱ አምራቸው። ከዛ ላይ ከገበያ ሸምቶ ነው። ቄት የለውም። እናቶች በእጃቸው ፈጭቶ ነበረ። የጤንነታቸው ሁኔታ ከባድ ነው። እንግዲህ እኛ ወደ ድሮ ባርነት ነው የተመለስ ነው። ይሄ መንግስት አቅም ያለው መንግስት ነው። ከአካባቢው እነዚህ ሰዎች ማስወገድ ሲችል እኛን ተቀልባላቸው ጀልባ ጠቀማ። ያም ደግሞ ብቻውን መፍትሄ ይሆናል ብዬ አላስበውም። እነሱ አሁን ከአካባቢውም ላይ የሉም። ነገር ግን ጀልባ ቢፈቀድና እነሱም ካሉ ለመታገልና ወደ ሌላ ቦታ ወይ ደግሞ ለአካባቢውን ለማጽዳት አገልግሎት እያገኘን ማህበረሰቡን እዛ ጋር ቆሞ ፈትሸው መጫንና ማስወረድ ይችላሉ። እንደማንኛውም ኬላ ማለት ይሄን አገልግሎት አጥተን እየተጎዳን ያለው